በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። እቺ ሀገርኛ ላይ ተነሳሽ ደግሞ አይደል እንዴት ምን ሆነ ነው? በቃ እንደዚህ ጋር እንዲህ ነው ያስጠላናችሁ፣ እንዲህ ነው የሰለቸናችሁ። ምን ተፈጠረ? አረቄና ጠጮቿን ከከተማ ልታጠፉ ነው አሉ። ጠጮቿን እኮ አይደለም አረቄ ቤቶቹ ናቸው እንዲኖሩ ያልተፈለገው። ያው ነው አረቄ ራሱን አይጠጣኛ ከሌለን ቴዲ፣ ላንተም እኮ ለጤና ማቆሙ ነው የሚሻለው። እኔ እንኳን ባቆም ነው ጤና የሚቃወሰው። ለሞኑ ከከተማ አውጥታችሁ የልታሰፍሩ አሰባችሁ? የትም አንኖሩ። አሃ ተሰደዱ ነው ጽፉ ነው። ድሮ ሰው ራሱን ለመቀየር ነበር ከሀገር የሚሰደደው። አሁን እኛ አረቄ ፍለጋ ኬንያ እንግባ። እዛም ሄዳችሁ ካገኛችሁ አንድ ነገር አገር የለኝ። እኛ ጠጪዎች ምን ማለት ነው የወረደብን? ምን ክፉን ያገኘን? እኔ እንደውም ሰደዳለሁ በቃ። እኛ ጠጪዎች ጠጣን እንጂ ዘረፍን ገደልን ወይ ምን አርጉ ነው የምትሉን? ሰደዳለሁ እኔ እጠፋለሁ። ተረጋግተህ ካሰብክ ከስደት የተሻለ ነገር አይጠፋም። ለማንኛውም ፈጣሪ ያጽናችሁ፣ አይዟችሁ። ፈጣሪ ያጽናችሁ አልክ? እኛ ተሰደድንላችሁ እናንተ ሀገሪቷ ልትሰፋችሁ። ሞኝ እንፈልግ፣ እኛም አውቀናል ጉድጓድ መሰናል ብላለች ያቺ አይጥ። ሞኝ እንፈልግ። ከዚህ በኋላ እኔም ምሪንዳዬን እኔ እኮ ድሮም እኮ እኔ ቤት ከመቀመጥ እንጂ አረቄ ሆነ ያልጠጣም። አረረረ አንተ እንዴት ነው የሚጥመው ደግሞ? በጀሪካን ነገር የላቸውም እንደ እነዚህ ሰዎች እንዴ? አረቅዱ ጠጡ። ማን እንደምሪንዳ አረቄ አቁሜያለሁ።